In anonymously from people who fear it will be the end of the world as we know it. Is it part of a hidden agenda? Digital ID is going to be a hacker team's target, no Because question. I do not own a smartphone, a digital ID system does nothing to make my life streamlined. It'll be fraught with cybersecurity risks, sale of data, identity theft and fraud. We do not need digital ID. Do me a favour, just butt out. Get out of our lives. የሃይማኖቱ ለምሳሌ ሃይማኖት አባቶች እዚህ ጋር በጣም የማንቃት ስራ ላይ አብሮ መስራት አለባቸው። ስለዚህ የፋይዳ ፕሮግራም ከሃይማኖት ተቋማት አባት ጋር በህዝብ ዘንድ ተሰሚነት ያላቸው የማህበረሰብ ሽማግሌዎች ጋር የመሳሰሉት ጋር ሄዶ አስረድቶ ለህዝቡ ተረፍ የሚያመጣ ነገር መሆኑን አብሮ መጫወት መነጋገር ያንን ነገር ማንቃት የሚያስፈልግ ይመስለኛል። ስለ ፋይዳ ዲጂታል አይዲ ከመምጣቱ በፊትም ሆነ ከመጣ በኋላ ብዙ ነገር ስንላችሁ ቆይተናል። ብዙ ትንታኔዎችን በርካታ ቪዲዮዎችን ወደ እናንተ አድርሰናል። ይህ አሰራር ሰዎችን ቁጥጥር ስር የማድረግና ጠቅልሎ የማስረከብ ሴራ እንደሆነ ለአመታት ስንናገር ቆይተናል። እናም ዛሬ ጉዳዩ እንዲህ አይን አውጥቶ መጥቷል። የፋይዳ ዲጂታል መታወቂያን የተመለከተውን ጉዳይ እናነሳለን። ከ5 ዓመት ጀምሮ ላሉ ተማሪዎች የፋይዳ መታወቂያ ምዝገባ በይፋ ተጀምሯል። ከትናንትና ጀምሮ ደግሞ ከ5 ዓመት በላይ ያሉ ተማሪዎች የፋይዳ መታወቂያ ምዝገባን ያከናወኑ ይገኛሉ። ወደፊትም ቢሆን በህይወታቸውም ላይ ማለት ነው ቀደም ብለው የፋይዳ መታወቂያ ባለቤትነትንም ያገኛሉ። የፋይዳ መታወቂያ እንግዲህ እንደ ዜጎችም እንደ ሀገርም የተለያዩ ጥቅሞች ያሉት ናቸው። ዜጎች የመታወቅ መብታቸውን የሚያረጋግጡበት ነው። ዓለም አሁን ካለበት ነባራዊ ሁኔታ አንፃር መቃኘት ያስፈልጋል ብዬ አስባለሁ። ከዛው አንፃር ስልናይ ዓለም አሁን ያለችበት ሁኔታ ዲጂታላይዜሽን ላይ ነች ያለችው። ይሄ ዲጂታላይዜሽን ስንል ወደ ሀገራችን ደግሞ ስንመጣ ከተማችን ብንል እንደ ሀገር ስንል ስማርት ከተማዎችን የመፍጠር ስማርት ስናደርግ ደግሞ ዲጂታላይዝ ማድረግ እዛው ውስጥ አካተን ማየት ይኖርብናል ማለት ነው። ስለዚህ ዓለም ዲጂታላይዝ እየሆነች በሄደች ቁጥር እኛ እንደ ሀገር ዲጂታላይዝ ካልሆንን መወዳደር አንችልም። ወደ ዓለም መጠጋት አንችልም። ዓለም ላይ ያሉ ጉዳዮችን ማወቅ አንችልም። ስለዚህ ዲጂታላይዜሽን አንዱና ዋነኛው ጉዳይ ነው ማለት ይቻላል ማለት ነው። እነዚህ ሰዎች በርግጥ የገባቸው ነገር ነው ወይ የሚነግሩን? አይደለም። ነገሩ በውል የገባው ሰው እንዲህ ብሎ አይተነትንም። ጭራሽ የነገሩ ፈልሳፊና ፈጣሪ ኢትዮጵያውያን እንደሆኑና ራሳቸው ፈልገው ያመጡት አሰራር እንደሆነና በድፍን ኢትዮጵያ እየዘረጉት ያለ አሰራር አስመስለው ነው የሚያወሩት። ከነ ዓለም ባንክ በተበጀተ በጀትና ከነርሱ በወረደ አፋጣኝ ትዕዛዝ እያደረጉት ያሉም አይመስሉም። ከዚያ ይልቅ ራሳቸው ፈጥረውና ፈልስፈው በራስ ፍላጎት ለራስ ህዝብ ጥቅም ሲባል የሚደረግ በኢትዮጵያዊ ምሁራን የተጀመረ እንጂ የማንም ጫና የሌለበት አድርገው ነው የሚያወሩት። በውል ያልተረዱትን ነገር የተረዱት መስሎ ህዝብን መቀስቀስ ለማሳመን መሞከር ከዚህም አልፎ በህግ አስገድዶ ለሌሎች ፍላጎት አሳልፎ መስጠት ነው የተያዘው። በውል ተረድተውትም ከሆነ የተረዱትን እውነታ አጣመውና ቀይረው ነው ለህዝቡ እየተነተኑና እያሳመኑ ያሉት። ሌላኛው ማየት የሚኖርብን ነገር የዜጎች የመታወቅ መብት ቅድም ሪፖርተራችን ስታነሳ እንደነበረው ማንም ሰው የትኛውም ዜጋ መታወቅ ይኖርበታል። እንደ ሀገር ግን ብዙ ጥናቶች በሚያስቀምጡት ሁኔታ ስናይ እንደ ሀገር ያሉ ሁኔታዎች ሲታዩ ብዙ ሰዎች የማይታወቁ አሉ፣ መታወቅ የሌላቸው። ህዝቡን አስገድዶ የቁጥር ምልክት መስጠትና ለዚህ አሰራር ምቹ ሆኖ እንዲገኝ ማመቻቸት በሂደትም አሳልፎ የመስጠት ስራ ነው እየተሰራ ያለው። ይህም በራሱ መንግስታዊ ባንዳነት ነው። ባንዳነት ቀጥተኛ ትርጉሙ ህዝቡንና አገሩን ለጠላት አሳልፎ መስጠት ማለት ነው። የኢትዮጵያ መንግስትም እያደረገ ያለው ይሄንኑ ነው። ህዝቡን ለሌሎች ዓላማና ፍላጎት አሳልፎ ሰጥቶ ማስገዛት ባንዳነት ነው። ጭራሽ ከሰው አልፎ ይህ ጅምር ለሳጥናኤል አሰራርና ዓላማ ሲባል እየተካሄደ ያለ ነውና ህዝቡን በግድ ወደ አንድ ዲጂታላዊ ቋት ማስገባትና የቁጥር መለያ ሰጥቶ ጠቅልሎ ማስረከብ ነውና የባንዳነት ደረጃውን ከፍ ከማድረግ አልፎ ጣራው ላይ የደረሰበት በአይነቱ ልዩ የሆነ መንግስታዊ የባንዳነት ተግባር ነው። ከጠላት አልፎ ለክፉ መንፈስ አሳልፎ ለመስጠት የሚደረግ ፈጣን ርብርብ። ለምን ለዚህ ጉዳይ እንዲህ ልዩ ትኩረት ሰጥተው የሚረባረቡት ለምንድነው ወደሚለው እንምጣ። በዚህ ዘርፍ መንግስታዊ ኃላፊነት የተሰጣቸው ባለሙያዎች ዋና ምክንያታቸውን የሚገልጹት እንዲህ በማለት ነው።
ቀዳሚው ጥያቄያችን የምናደርገው የፋይዳ መታወቂያን ገቢራዊ የተደረገበት ዋነኛው ምክንያት ምንድነው? ምንን ታሳቢ ተደርጎ ነው ይሄንን ወደ ስራ ማስገባት ያስፈልገው? መልካም ያው እንደ ሀገር እነዚህ ይሄን የፋይዳ መታወቂያ ጉዳይ ስናነሳ ሶስት ነገሮችን ማንሳት ይኖርብናል። አንደኛው ዓለም አሁን ካለበት ነባራዊ ሁኔታ አንፃር መቃኘት ያስፈልጋል ብዬ አስባለሁ። ከዛው አንፃር ስናይ ዓለም አሁን ያለችበት ሁኔታ ዲጂታላይዜሽን ላይ ነች ያለችው። ይሄ ዲጂታላይዜሽን ስንል ወደ ሀገራችን ደግሞ ስንመጣ ከተማችን ብንል እንደ ሀገር ስንል ስማርት ከተማዎችን የመፍጠር ስማርት ስናደርግ ደግሞ ዲጂታላይዝ ማድረግ እዛ ውስጥ አካተን ማየት ይኖርብናል ማለት ነው። ስለዚህ ዓለም ዲጂታላይዝ እየሆነች በሄደች ቁጥር እኛ እንደ ሀገር ዲጂታላይዝ ካልሆንን መወዳደር አንችልም፣ ወደ ዓለም መጠጋት አንችልም፣ ዓለም ላይ ያሉ ጉዳዮችን ማወቅ አንችልም። ስለዚህ ዲጂታላይዜሽን አንዱና ዋነኛው ጉዳይ ነው ማለት ይቻላል ማለት ነው። ሌላኛው ማየት የሚኖርብን ነገር የዜጎች የመታወቅ መብት ቅድም ሪፖርተራችን ስታነሳ እንደነበረው ማንም ሰው የትኛውም ዜጋ መታወቅ ይኖርበታል። እንደ ሀገር ግን ብዙ ጥናቶች በሚያስቀምጡት ሁኔታ ስናይ እንደ ሀገር ያሉ ሁኔታዎች ሲታዩ ብዙ ሰዎች የማይታወቁ አሉ፣ መታወቅ የሌላቸው አዲስ አበባ ውስጥ ነዋሪ ሆነው አዲስ አበባ ውስጥ እያሉ ነገር ግን መታወቅ የሌላቸው የማይታወቁ ማለት ነው። ሌላም ክፍለ ሀገርም ስንሄድ ሌሎችም ሀገራት ላይ ይሄ ተመሳሳይ ነገር አለና እንደ ኢትዮጵያ ይሄ አለ። ሌላኛው ሶስተኛውና ዋነኛው ጉዳይ የኢኮኖሚ ጉዳይ አለ። የኢኮኖሚ ጉዳይ እዚህ ውስጥ አካተን ማየት ይኖርብናል። ፋይዳ እንደ ስሙ ፋይዳ አለው። ምክንያቱም አንዳንዱ ሰው 18 አይነት የተለያየ መታወቂያ የያዘ ሰው አለ። የተለያየ ቦታ ላይ የማኑዋል መታወቂያ ሊሆን ይችላል፣ ሌሎች መታወቂያዎች ሊኖሩ ይችላሉና እነዛን ነገሮች 3-4 ቦታ ላይ በቅርብ ጊዜ እንኳን እንደ ተቋምኛ ባየ ነው 18 መታወቂያዎችን ማኑዋል መታወቂያዎችን የተለያዩ ቦታዎች ላይ ይዞ የተለያዩ ባንኮች ላይ አካውንት ከፍቶ የሚጠቀም የተለያዩ ብዙ ብሮችን የሚያንቀሳቅስ አንድ ሰው በተለያየ ማንነት በተለያየ ስም የሚኖር ሰው አለ። የተለያዩ ቦታዎች ላይ መሬቶችን ሲወስድ የነበረ ሰው የወንጀል ተጋላጭነቱ አለ። ስለዚህ እነዚህ ነገሮችን ስናያቸው ሰብሰብ አድርገን እነዚህ ሶስቱ ጉዳዮችን ስናይ ፋይዳ እንደ ሀገር ወሳኝና ጠቃሚ ነው በሚል ፋይዳን መታወቂያን እንደ ሀገር ተግባራዊ ማድረግ አስፈላጊ ሆኖ አግኝተነዋል ማለት ነው። አስፈላጊ ነው። እነዚህ ምክንያቶችን በደንብ መጥቀስ ይኖርብናል። ከዓለም ጋር ደግሞ መወዳደር ይኖርብናል። ከዓለም ጋር የምንወዳደረው ደግሞ ዲጂታላይዝ በማድረግ ነውና ፋይዳ ይሄ ነው ማለት ነው። እንደምታውቁት በብሔራዊ ባንክ የወጣው መመሪያ አለ። ባንኮች በቡክ መክፈት የሚችሉት በብሔራዊ መታወቂያ በፋይዳ መታወቂያ ብቻ ነው በሚል ስለተቀመጠ በቅድመ ሁኔታ ደረጃ ተቀምጧል። እሱም እየተሰራበት ነው። ባንኮችም እየመዘገቡ ነውና እነዚህ ተቋማት ኃላፊነት ወስዶ እየተመዘገቡ ነው ያለው። እንግዲህ ምክንያታቸውን እንደሰማችሁት ነው። በዋናነት 3 ምክንያቶችን አስቀምጠዋል። አንደኛው እኛ እንደ አገር ዲጂታላይዝ ካልሆንን መወዳደር አንችልም፣ ወደ ዓለም መጠጋት አንችልም፣ ዓለም ላይ ያሉ ጉዳዮችን ማወቅ አንችልም፣ ዓለም ዲጂታላይዝ እስከሆነች ድረስ እኛም እንደ አገር ዲጂታላይዝ ካልሆንን መወዳደር አንችልም የሚል ነው የባለሙያው ገለጻ። ዓለምን የምንወዳደረው በዲጂታል መታወቂያ ይመስል ከዘመኑ አገራት ጋር ውድድር የሚደረገው በዲጂታል አይዲ ነው እንዴ? አይደለም። አንድ ዜጋ ዲጂታል አይዲ ያወጣ ማለት በቃ ዘመናዊ ሆነ፣ ከዓለም ጋር ተወዳዳሪ ሆነ፣ አለፈለት፣ ህይወቱ ተለወጠ፣ ተጠቃሚ ሆነ ማለት ነው ወይ? አይደለም። ባለሙያው ዓለም ላይ የሚደረገውን ነገር መከታተል እንድንችልም ይጠቅማል ይላሉ። ዲጂታል አይዲ ያወጣ ዜጋ ዓለም ላይ የሚደረገውን ነገር የሚያውቀው እንዴት ነው? አሳማኝ ያልሆነ ምክንያት ነው የሚሰጡት። ስማርት ከተማዎችን መፍጠር ስንል ዲጂታልም ያስፈልገናል ባይም ናቸው። ምን እያሉ ነው? ይህ በራሱ ንጹህ የመጠጥ ውሃ በአግባቡ ማግኘት ስላልቻለ 100 ሚሊዮን ህዝብ ነው የሚያወሩት ወይስ ሌላ ኢትዮጵያ አለች የሚያስብል ምላሽ ነው። ሁለተኛው ምክንያት ደግሞ የዜጎች የመታወቅ መብት የሚል ነው። ባለሙያው ማንም ሰው መታወቅ ይኖርበታል። ብዙ የማይታወቁ ሰዎች አሉ። አዲስ አበባ ውስጥ ነዋሪ ሆነው ነገር ግን መታወቂያ የሌላቸው ብዙ አሉና እነሱም መታወቅ ስላለባቸው ነው ባይ ናቸው። እውነት ነው፣ ብዙ መታወቂያ የሌላቸው ሰዎች አዲስ አበባ ውስጥ ይኖራሉ። የጎዳና ተዳዳሪዎችም አሉ። ለምንድነው መታወቂያ ያልኖራቸው ስንል ግን ምክንያቱም መታወቂያ ማግኘት ስለማይችሉና ስለተከለከሉ ነው የሚል ግልጽ ምላሽ ነው የምናገኘው። የአዲስ አበባ ከተማ አስተዳደር ለህጋዊውም ሆነ ለህገ ወጡ መታወቂያ አይሰጥም።
ከተለያዩ ክልል ከተሞች ህጋዊ መሸኛ ያመጡም ያላመጡም የአዲስ አበባ መታወቂያ አይሰጣቸው። ዲጂታል አይዲ ደግሞ መታወቂያን አይወክልም። ዲጂታል አይዲው የውጮቹ ፍላጎት እንጂ የኢትዮጵያ መንግስት ፍላጎት እንዳልሆነ በደንብ ይታወቃል። ለዜጎች የመታወቅ መብት የሚቆረቆር መንግስታዊ ተቋም ቀበሌ ክፍለ ከተማ ቢኖርማ ዲጂታሉን የአዲስ አበባ መታወቂያ ማንም ዜጋ ማግኘት ይችል ነበር። የአዲስ አበባ መታወቂያ ራሱ ዲጂታል ነውና እሱን መስጠትና እንዲታወቁ ማድረግ ይቻል ነበር። አገር በቀሉን የቀበሌ መታወቂያ ለዜጎች መስጠት ፈቃደኛ ያልሆነና የቀበሌ መታወቂያ ለማውጣት ከአቅም በላይ የሆነ ጉቦ እንደሚጠየቅ እየታወቀ እሱን ሳይሰጡ ዘሎ መታወቂያ ሆኖ ማገልገል የማይችለውን የቀበሌ መታወቂያን የማይተካውን ዲጂታል አይዲ በህግ እያስገደዱ ያስወጣሉ። ለዜጎች የተቆረቆሩ መስለው እንዲህ ለሚል ምክንያት ከሆነ ያስፈለገው ባለ ባርኮዱ ዲጂታል የቀበሌ መታወቂያ በራሱ በቂ በሆነ ነበር። ይህ የቀበሌውን መታወቂያ ከልክሎ ዲጂታል አይዲ ላይ የመንጠልጠሉ ጉዳይ በራሱ ነገሩ የነዋሪዎች የመታወቅ መብትና ያለመታወቅ ጉዳይ እንዳልሆነ በግልጽ የሚያሳይ ነው። ስለዚህ ለምን የቀበሌ መታወቂያ አይሰጧቸው? አዲስ አበባ የሚኖሩ ጎዳናዎች መታወቂያ ይሰጣቸዋል ወይ? አይሰጣቸው። ልብ በሉ፣ ይሄ ሁሉ የሚባለው የቀበሌ መታወቂያ በቀላሉ ማግኘት በማይቻልባት አገር ነው። ዜጎችን ጠቅልሎ ለክፉ አጀንዳ ለማስረከብ ሲሆን ግን ዲጂታል አይዲ በህግ እያስገደዱ ይሰጣሉ። በዚህ መሰሉ የመንግስት ቴሌቪዥን ጣቢያ እስከዛሬ ድረስ ስለ ቀበሌ መታወቂያ አሰጣጥ ተወርቶ አያውቅም። ስለ አዲስ አበባው ዲጂታላዊ መታወቂያ ለውይይት ቀርቦ አያውቅም። እንዴት እናዳርስ ስለሚል ነገር ተነስቶም ተወርቶም አያውቅም። ዛሬ ከጋዜጠኛው እስከ ባለሙያ አልፎም እስከ ግለሰብ ደላላ በከፍተኛ ኮሚሽን ለሚከናወን ህዝብን እንደ ህዝብ ፈጥኖ ለመሸጥ ጉዳይ ሲሆን ግን ስለ ዜጎች የመታወቅ መብት በቲቪ መወራት ተጀመረ። የዲጂታል አይዲ ጉዳይ ሴራ ለመሆኑ ይሄ ራሱ አስረጅ ነው። ባለሙያው ሶስተኛውና ዋናው ዲጂታል አይዲ ያስፈልገበት ምክንያት ብለው ያነሱት ደግሞ የኢኮኖሚ ጉዳይ ነው። እንዴት የሚለውን ሲገልጹት በተለያየ መታወቂያ አካውንት የሚከፍቱ ስላሉ በተለያዩ ማኑዋል መታወቂያዎች ብዙ ቦታ የሚወስዱ ስላሉ እነሱን ለመቆጣጠር ብለው ይገልጻሉ። በማኑዋል መታወቂያዎች ስማቸውን እየለዋወጡ ብዙ መሬትና ቦታ የሚወስዱትንና ልዩ ልዩ አካውንት ከፍተው ገንዘብ የሚያንቀሳቅሱትን ለመቆጣጠር ስለሚያስፈልግም ነው ባይ ናቸው። ይህም በራሱ በእርግጥ ግን ይህን ለመቆጣጠር መፍትሄው ዲጂታል አይዲ ነው የሚል ተመሳሳይ ጥያቄ የሚያስነሳ ነው። ከዚህ አንፃር ሶስት ዋና ዋና ምክንያቶች ተብለው የተገለጹት ነገሮች ውስጥ አንዳቸው አሳማኝና በቂ ምክንያቶች እንዳልሆኑ ማንም ማገናዘብ የሚችል ዜጋ በቀላሉ የሚረዳው ነው። እንደው ምናልባት በቁጥራችን ልክ እርዳታ እንዲመጣ ነው ቢሉ በተሻለ፣ እንደዚያም ግን አይደለም። ባለሙያው ይህም ብለው አያበቁም። እነዚህን ሶስት ነገሮች ጨምቀን ስናያቸው ፋይዳ እንደ ስሙ ፋይዳ ያለው ነውና በድፍን ኢትዮጵያ ተግባራዊ ማድረግ አስፈላጊ ሆኖ አግኝተነዋል ይላሉ። እነዚህ ነገሮችን ስናያቸው ሰብሰብ አድርገን እነዚህ ሶስቱ ጉዳዮችን ስናይ ፋይዳ እንደ ሀገር ወሳኝና ጠቃሚ ነው በሚል ፋይዳን መታወቂያን እንደ ሀገር ተግባራዊ ማድረግ አስፈላጊ ሆኖ አግኝተነዋል ማለት ነው። አስፈላጊ ሆኖ አግኝተነዋል የሚለው እጅግ አስቂኝ ገለጻ ነው። ቀደም ሲል እንዳልነው እነሱ ራሳቸው ፈጥረውት የነሱ የግል ወይም የኢትዮጵያ መንግስት የብቻው ፍላጎትና እቅድ ሆኖ ለአገሪቱና ለህዝቡ ጥቅም ሲባል የተጀመረ እንጂ ከየትም ያልመጣ የማንም ትዕዛዝ የሌለበት አድርገው ለማሳየት ሲሞክሩ እናያለን። ወይም የነርሱ ሐሳብ ቢሆንም እኛ ግን አምነንበታል የተባለውን ነገር አስፈላጊ ሆኖ አግኝተነዋል እንደማለት ነው። ይህ ማለት በራሱ የህዝብ ምንም አያውቅም ምንም አያመጣም ብሎ በተቋም ደረጃ ነፈዝ ህዝብ ብሎ በጋራ እንደመስደብ ነው። አንድ ነገር በአግባቡ ማስረዳት የሚቻለው ምክንያቱንም ሂደቱንም ውጤቱንም በስነ ስርዓት ማስገንዘብ አስገንዝቦ ማሳመን የሚቻለው ነገሩ በራስ መንገድ የተጠናና ሁኔታው የራስ ሲሆን ብቻ ነው። በተረፈ የሌላ የሆነን ነገር ስለ ጥቅሙ ስለ ዓላማው በትክክል ማስረዳት አይቻልም። በአግባቡ ተዘጋጅተውበት ማይሳካም እንኳን ያልተዘጋጁበትን እና ቶሎ በሉ በዚያ አጋጣሚ ሰውን ሁሉ ወደ ዲጂታል አካቱልን ተብለው የታዘዙትን። ስለዚህ ይህ የሌሎች ሴራ ስለሆነና የአድርግ አታድርግን ህግ ተከትሎ ከነ ዓለም ባንክ ለኢትዮጵያ መንግስት የወረደ ግልጽ ትዕዛዝ ስለሆነ ህግ አድርገው ጀመሩት፣ ሂደቱንም በግድ አስቀጠሉት ነው። ምክንያት ተብለው ሲጠየቁ እንዲህ ያለ
አሳማኝ ያልሆነ ይልቁንም አስቂኝ የሆነ ለራሳቸው በደንብ ያልገባቸውን ምክንያት ብለው ደረደሩ። ህዝቡን ሊያሳምኑም በመንግስት ሚዲያ ተጠቀሙ ነው። በተረፈ አሳማኞቹ የማሳመን ስራውን አልቻሉበት። ቀድሞ ለማመን የተዘጋጀ ህዝብ በስቶላቸው ስላለ ግን ምንም ቢሉ ምንም ነውና የጨረባ ቅስቀሳቸውን እንዲህ አድርገዋል እንደማለት። ሁኔታው ግድ ስለሆነ ህግም ሆኖ ስለወጣ እንዲሁ የሆነ ነገር ብለን ኃላፊነታችን እንወጣ የሚል ለፎርማሊቲ ያህል የተባለ የባለሙያ ገለጻ ነው። ያስፈልገበትን ዋና ምክንያት በደንብ አብራርተው ሊገልጹት ልዩ ምክንያቶችን ደርድረው ህዝቡን ሊያሳምኑ እንደማይችሉ ግን የታወቀ ነው። ወደ ቁጥር ምልክቱ የሚደረገውን የማይክሮቺፕ ገጠማ ሂደት እያፋጠንን ነው እስካላሉ ድረስ ወደ ትክክለኛው ገለጻ ሊመጡ አይችሉም። አስገዳጅ ህግ አድርገው ስለደነገጉትም ነው ብዙ መድከም ያላስፈልጋቸው። ህግ ሆኗል። ህጉ የወጣውም የሲቪልና የቤተሰብ ምዝገባ ስርዓት አዋጅ ቁጥር 1370/2017 በሚል ሲሆን በፓርላማው ካሉት 547 የህዝብ ተወካዮች ወይም አላዋቂ ወዳደር ካድሬዎች በሙሉ ድምጽ የጸደቀ ነው። ለዚህ ነው ፖለቲካ፣ ቴክኖሎጂ፣ ገንዘብና የምድር ህግ የሚያገለግሉት ህዝብን ሳይሆን ሳጥናኤልን ነው የምንለው። ቅዱስ ቃሉ የምድር ነገስታት ይተባበሩታል ነው የሚለው። እየተባበሩትም ነው። ስለዚህ አገሪቱ ብቻ ሳትሆን ባንክና ቴሌዋ እንዲሁም ዋና መንግስታዊ ተቋማቶቿ ብቻ ሳይሆኑ ዜጎችም ለሳጥናኤልና ለአሰራሩ ተሸጠዋል ነው እውነቱ። የዚህ መንግስት ዋና ዓላማ ዜጎችንም አገሪቱንም ለነሱና ከእነርሱ ጀርባ ላለው ለክፉ መንፈስ አሰራር አሳልፎ መስጠት ወይ መሸጥ ነው። መሪው መሪ የሆኑትም ሆነ የኖቤል ቀብድ የበሉት ለዚህ መሰሉ ጠቅልሎ የማስረከብ ስራ ሲባል ነው ብለን ደጋግመን ነግረናል። ስለዚህ መሰሉ የማሳመን ስራ ሽንገላ ነው። ሽንገላው ራሱ ግን በአግባቡ ያልተጠና ነው። ልብ በሉ፣ ከ5 ዓመት እስከ 16 ዓመት ያለ ዜጋ ሁሉ ይመዘገባል። ህፃናት ስለሆኑ የግድ የወላጅ ፈቃድ ይፈልጋል ይላሉ። ወላጅ ባይፈቅድ ስንል ወላጅ ካልፈቀደ ልጁ በቀጣዩ ዓመት ትምህርት ቤት መመዝገብ አይችልም ይሉናል። የተማሪዎችን ሁናቴስ አንዳንዶቹ ከዚህ ቀደም ሲነሳ እንደነበረው በተለይ ከ5 ዓመት በታች ያሉ ህፃናት ደግሞ የቤተሰብ ፈቃድ የወላጅ ፈቃድም ጭምር የሚያስፈልገው እንደሆነም ይተከሳልና ከዛ አንፃር ተያይዞ በመልኩ ነው የተሰራ ያለው። መልካም። በትምህርት ቤት ላይ ያደረግን ያለ ነው ከ5 ዓመት እስከ 16 ዓመት የሆኑ ተማሪዎች የወላጅ ፈቃደኝነት ይጠየቃል። የወላጅ ፈቃደኝነት ተፈርሞ ወላጁን አስፈርሞ ይዞ ሲመጣ ነው ሊመዘገብ የሚችለው። በአስገዳጅነት ትምህርት ቤት ላይ መከናወን ይኖርበታል። ፋይዳ ያልተመዘገበ የትኛውም ተማሪ ቀጣይ 2018 ምዝገባ ሂደት ላይ እንደማይገባ ከትምህርት ቢሮ ጋር መግባባት ላይ ደርሰናል። በዚህ ልክ እየተሰራ ነው ያለው። ማንም ሰው ከፋይዳ ምዝገባ የሚቀር ማንም ሰው አይኖርም ማለት ነው። የወላጅ ፈቃድ የግድ ነው ብለው በውዴታ የሚደረግ ያስመስሉትና በዚያው ነገር ግን ዲጂታላዊ አይዲውን ያላወጣ ልጅ በቀጣዩ ዓመት አይማርም ይላሉ። ይህም ወላጆችን መላውን ህዝብ ከመሸንገል አልፎ መናቅ ነው። የሳጥናኤል አሰራርም እንደዚህ ነው። ዋናው ጭብጥ ይህ ነው። ሳጥናኤል የሚሰራው እንዲህ ነው። ከፈለክ አትከተለኝ መብት ነው ይላል። ግን በምድራዊ ነገር ሁኔታውን የውዴታ ግዴታ ያደርግብሃል። የውዴታ ግዴታ የሚለው ማይገልጸው ግዴታ የሚለው ቃል ነው የሚገልጸው። ክፉ መንፈስ በርግጥም እንዲህ ነው የሚሰራው። ካልፈለክ አትገደድም ይላል። ነገር ግን በኔ አሰራር ካልተጠቃለልክ ገንዘብህን ከባንክ ማውጣት አትችልም፣ ምግብ እንኳን ገዝተ መብላትም አትችልም ይላል። ስጋና ነፍስ በዚህ ይለያሉ። ዘላለማዊቷ ነፍስ ከፈራሹ ስጋ በዚህ ትለያለች። ፈራሹ ስጋ አላፊ ጠፊው ምድራዊ ህይወት በርግጥ በዚህ መሰሉ የምድር ገዢ አሰራር ይፈተናል። ሕያው ቃሉ ደግሞ ጸንቶ የቆመ እርሱ ይድናል ይላል። ስለዚህ ዛሬ ይህን አድርገው ለሰዎች የቁጥር ምልክት ሰጥተው ሙሉ ዳታውን ወደዚህ አይነት ባርኮድ ለውጠው ይይዛሉ። ዲጂታል አይዲ ብለው ይሰጣሉ። ነገ ደግሞ ይህችን እንደ ቁጥር የምትነበብ ስውር ባርኮድ ወደ ረቂቅ ቺፕ ይለውጣሉ። ከዚያም ዲጂታል አይዲ እየጠፋ ስላስቸገረ ወይም እሱን ይዞ መዞር አስፈላጊ ስላልሆነ በሚል ወይም በሌላ መሰል አስገዳጅ ህግ እንዲህ እንደዛሬው ብቅ ብለው ይህ ባርኮድ ወደ ቺፕ ሊለወጥ ነውና ይህች ቺፕም በየባለቤቱ ሰውነት ውስጥ መቀበር አለባት ይላሉ። ህዝቤ ያኔም ረቂቁን የቁጥር ምልክት ወይም ቺፕ ሰውነቱ ውስጥ ለማስቀበር ደምና ስጋው ላይ ለማዋሃድ በተነገረው ቦታ ሄዶ ይሰለፋል ነው ታሪኩ። ያ ሲሆን በአንድ ሪሞት ስር ይሆናል፣ በአንድ ኃይል ይታዘዛል። ክፉ መንፈስም በተጻፈለት መሰረት ሰውን በቁጥር ቁጥጥር ስር አድርጎ ይገዛል።
ሁሉን ጠቅልሎ ይገዛል። አውሬው ሁሉን ጠቅልሎ ይውጣል። አዎ ሂደቱ በዚህ ቀጥሎ ይቺ በፋይዳ ዲጂታል አይዲ ምዝገባ ከእጅ አሻራ እስከ አይን አሻራ ከቆዳ የመስመር ክሮች እስከ ወዘተ ሙሉ ዳታችንን የያዘችና ወደ ቁጥር ተለውጣ ባርኮድ የሆነች ተነባቢ የቁጥር ምልክት ናትና ነገ ወደ ረቂቅ ቺፕ ኮንቨርት ተደርጋ ህያው ቃሉ እንደሚለው በቀኝ እጅ ወይም በግንባር የምትደረግ ሆና ትመጣለች። እነዚህን መሰል ባለሙያ ተብዬ አሳማኞችም ልክ እንደ ዛሬው ነገም ተመልሰው መጥተው ያ የቀድሞ ዲጂታል አይዲ ኋላ ቀርና ለአያያዝ የማይመች በየጊዜው ለእድሳት የሚያመላልስ አሰልች ነውና በረቂቅ ቺፕ ተቀይሮ በየሰው ቀኝ እጅ በየግንባሩ መቀበር አለበት ይላሉ። ይህን የምንለው እኛ አይደለንም። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ በህያው ቃሉ አስቀድሞ የነገረን የአምላካችን ህያው ቃል ነው። ስለዚህ ይሄው ዛሬ በበሬ ከማረስ ያልወጣ 85% አፈር ገፊና ዝናብ ጠባቂ ምስኪን ገበሬ ህዝብ ባለባት ሀገር፣ ውሃና መብራት በሌለበት ሀገር፣ ዜጎች በረሃብ በሚሞቱበት ሀገር፣ እርቃናቸውን የሚኖሩ ህዝቦች ባልተለወጡበት ባልዘመኑበት ባልሰለጠኑበት ሁኔታ ዓለምን በዲጂታል አይዲ መከተል አለብን፣ ተወዳዳሪ መሆን ይገባናል፣ በፋይዳ ዲጂታል አይዲ ዓለምን እንከተላለን የሚል ዜማ መጣ። ይህ የመጣው በድንገትና በአጋጣሚ አይደለም። ወቅቱን ጠብቆ ወደ ተግባር መለወጥ የጀመረ እውነት እንጂ ነገሩ የሚጠበቅ ነው። የሚጠበቀው ነገር ከመምጣቱ ይልቅ ደግሞ የሚገርመውና የሚያሳዝነው ሌላው ጉዳይ የነ ሰለሞን እንዲህ የማሽቃበጥ ጉዳይ ነው። የሃይማኖቱ ለምሳሌ ሃይማኖት አባቶች እዚህ ጋር በጣም የማንቃት ስራ ላይ አብሮ መስራት አለባቸው። ስለዚህ የፋይዳ ፕሮግራም ከሃይማኖት ተቋማት አባት ጋር በህዝብ ዘንድ ተሰሚነት ያላቸው የማህበረሰብ ሽማግሌዎች ጋር የመሳሰሉት ጋር ሄዶ አስረድቶ ለህዝቡ ተረፍ የሚያመጣ ነገር መሆኑን አብሮ መጫወት መነጋገር ያንን ነገር ማንቃት የሚያስፈልግ ይመስለኛል። ራእይ 13:16 ታናናሾችና ታላላቆች ባለጠጋዎችና ድሆች ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ። ራእይ 13:17 የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። ራእይ 13:18 አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና ቁጥሩም 666 ነው ይላል። እነዚህ ባርኮዶች ከ8 እስከ 16 በሚደርሱ ቁጥሮች ነው የተቀመሩት። ብዜታቸውም ስሌታቸውም 666 እንደሆነ ብዙዎቻችን እናውቃለን። ጥበብ በዚህ አለ ይላል ቅዱስ ቃሉ። ቴክኖሎጂው በዚህ አለ። አዎ ሳጥናኤል ያለችውን ከሰማዩ ስፍራው የኮረጃትን ይችን ጥበብ በዘመኑ አጠራር ያችን ረቂቅ ቴክኖሎጂ ጥቅም ላይ አውሎ ያስታል። ዕውቀቱም እዚያ ላይ ያበቃል። ይህ ህያው እውነት ከ2000 ዓመት በፊት ለተነገረው ህዝብ ዛሬ ሰልጥኛለሁ ባይ ግለሰብ እንደዚህ አይደለም እኮ ብሎ ማስተማር አይቻልም። እንዲህ ያለ ህያው ቃልም አለ ለማለት ነው። ቃሉም የታመነ ነው። የታመነ ህያው ቃል ለመሆኑ ምድር ራሷ ምስክር ናት። በዚህ ዘመን ምድር ላይ የሚኖረው መላው የዓለም ህዝብ ራሱ ምስክር ነው። ቃሉ ህያው እንደሆነ እነዚህ ሰዎችም ራሳቸው ምስክር መሆን የሚችሉ ናቸው። ይህን ለዘመናት ሲጠበቅ የነበረ ህያው ቃል በደቂቃዎች የቴሌቪዥን ንግግር የማስተባበያ ትንተና መሻር ማዳፈንም አይቻልም። ስለዚህ ምን እንላለን? ያቺ ረቂቅ ቺፕ ስትመጣ ከሰውነት ጋር ከደምና ስጋችን ጋር የምትዋሃደውን ረቂቅ ቺፕ ሲያመጡ ገድለን ለመሞት ያብቃን እንላለን። አሜን። ቀጣዩን ጉዳይ በሰፊው የምንተነትንላችሁ ይሆናል።